ኦኬ ሃይ ጋይስ ዛሬ እንዴት $159 ሜክ እንዳረኩኝ ትሬድ ካፕ እናያለን። አክቹሊ ዛሬ አይደለም ትሬዱን የወሰድኩት ትላንትና ነበር። ዛሬ አርብ ነው። ትላንት ሪካፕ መስራት ስላልተመቸኝ ነው፣ ቪዲዮ መስራት ስላልተመቸኝ ነው ዛሬ እየሰራ ያለሁት ማለት ነው። ዛሬ ምንም አይነት ትሬድ አልወሰድኩም። ለዛ የትላንትናውን ትሬድ እንዴት ቴክ እንዳረኩኝ እናያለን ማለት ነው። ዴሊ ባይስ የነበረው ሁለቱም ኢንዲሲስ 4 አወር ላይ ቤሪሽ ነበሩ። 4 አወር ላይም 1 አወር ላይም ቤሪሽ ነበሩ። ለዛ ባይስ የነበረው ቤሪሽ ነበር ማለት ነው። እዚህ ጋር እንደምታዩት ይህን ሎው በዚህኛው ካንድል ክሎዝ አድርገነዋል። 1 አወር ላይም እንደዛው ክሎዝ አድርገን ዘግተነዋል ማለት ነው። ለዛ ቤሪሽ ነበር ባይሴ። ከዛ በኋላ ያደረኩት ይሄኛውን አወርሊ ሃይ ማርክ አረኩኝ። እቺንም አወርሊ ሃይ ማርክ አረኳት ማለት ነው። ሴም ታይም ናስዳክ ላይም እንደዛው ያው ናስዳክ ላይም ይሄኛውንም አወርሊ ሃይ ማርክ አድርጌው ነበር። ቴክ ስላደረገው ነው ያጠፋሁት። ይሄኛውንም አወርሊ ሃይ ማርክ አድርጌ ነበር። ከዛ ይቺኛውንም አወርሊ ሃይ ማርክ አድርጌ ነበር ማለት ነው። ልክ ማርኬት እንደተከፈተ ናስዳክ ወደ ላይ መጥቶ ላይክ ይሄኛውንም አወርሊ ሃይ ይሄኛውንም አወርሊ ሃይ ቴክ አደረገ ማለት ነው ማርኬት ከተከፈተ በኋላ። የስ ደግሞ ቴክ ያደረገው ይሄኛውን አወርሊ ሃይ ብቻ ነበር። ኤስኤምቲ ሰራልን ማለት ነው። ይሄኛውን ሃይ የስ ቴክ ስላላረገው ኤስኤምቲ ሰራልን ማለት ነው። ያው ጀስት ከኤስኤምቲ ከሰራልን በኋላ ያው ሁሌም እንደማደርገው የ1 ሚኒት ፌር ቫልዩ ጋፕ ኢንቨርስ እንዲያደርግ ነው ጠብቀው። ከዛ በኋላ ኤክስኪዩት ማድረገው ይሄኛውን ቴክ ካረገ በኋላ መጀመሪያ እዚህ ጋር ነበረ ፌር ቫልዩ ጋፕ የነበረን ማለት ነው። ይሄን ፌር ቫልዩ ጋፕ ነበረ ኢንቨርስ እንዲያደርግ የጠበቅኩ የነበርኩት፣ ግን ማርኬቱ የኔን ፌር ቫልዩ ጋፕ ፊል አድርጎ ተመልሶ ሄደና እዚህ ጋር ሌላ ፌር ቫልዩ ጋፕ ሰጠን ማለት ነው። ይሄኛውን ማርክ ያደረኩትን ከዛ በኋላ ኢንቨርስ አደረገ። እዚህ ጋር ሴል ሊሚት አስቀመጥኩለት። ስቶፕ ሎሴን ሁሌም እንደማደርገው እዚህኛው ካንድል ሃይል ያደረኩት። ከዛ መጥቶ እኔን ካስገባኝ በኋላ ማርኬቱ ኦልሞስት 1 to 3.5 ሪስክ ሪዋርድ ቲፒ ታረገ ማለት ነው። ቴክ ፕሮፊት የነበረው ጀስት የመጨረሻው ስዊንግ ሎው ላይ ነበረ። ከዛ በደንብ ቴክ ፕሮፊቴን ወደታች ማድረግ አልፈለኩም ነበር። 15 ሚኒት ሎው ነበረ። ይህ ትሬድ ቢገስት ዊኔ ነው እስካሁን ድረስ። ባለፈው የነበረው $123 ምናምን ነበረ ካልተሳሳትኩ። ይሄ ደግሞ $159 ነው። ይሄ ትሬድ አካውንቴን ብሎ ከማድረግ ትንሽ ወደ ብሬክ ኢቨን እንድጠጋ አድርጎኛል ማለት ነው። አስቀምጥላችኋለሁ ባላንሱን ማለት ነው፣ የአካውንቱን ባላንስ። ያው ፍሊ ቀጣይ ሳምንት ትሬድ ቴክ ማድረገው ካለ ትሬድ ካፕ ሰራላችኋለሁ። ቴንክ ዩ